እሺ አሁን ምዕመናን እስቲ በየተራ ለማውራት እንሞክር። ዛሬ እንዴት ነህ ወንድማችን? ሰላም ነው? ዶክተር አብይ አህመድ አሊ ናይ ሰይጣን አቤት አማራጭ እንዴት ነው ወንድም? አለን። እንዴት ነህ? ምንድነው አጀንዳ ወንድማችን? ይህንን አጋንንት የሆነ ሰውዬ እንዴት ፕሮፋይል አደረክ? በማለት መንግስትህ ነው እመንበት። ቅማላም ትግሬ እመንበት። እንዴ እየመራህ ነው። እንዴት ቅማላም ትግሬ ትለኛለህ አንተ? ትግሬ ነህ ነውራድ እመንበት እኮ ቅማላም ትግሬ ስትል አሁን ትግሬ ብዙ ናቸው እኮ ብዙ ማህበረሰብ። አሁን አንተ አብይ አህመድን ኦሮሞ ስለሆነ ነው የምጠላው። አዳምጠኝ። ኦሮሞ ስለሆነ እጠላዋለሁ። እኮ እኔ አብይ አህመድን ነው የምጠላው። አንተ አሁን ቅማላም ትግሬ ነው ያልከኝ። አዳምጠኝ። እኔ ደግሞ አብይ አህመድ ሰይጣን ነው፣ አንተ ግን ቅማላም ትግሬ። አብይ አህመድ ትግሬ ቢሆን እናቴ ትሙት አጠለው እንዴ። እኔ አብይ አህመድን እጠላዋለሁ። ኖ እየገዛ ያለው የኦሮሞ መንግስት ስለሆነ ትፈሩታላችሁ። ሰሜኖች እናንተ ትፈሩታላችሁ። አዳምጠኝ። ሶስቱ ትግሬዎች ትፈሩታላችሁ። እስቲ መልስ፣ ካልመለስ አስወጣለሁ። እኔ አሁን አብይ አህመድን እንደምጠላው አጋንንታዊ መሪ እንደሆነ ምናምን ስነግርህ አንተ ቅማላም ትግሬዎች ስለሆናችሁ ነው አልክ። ለምን ይጠለዋል? አማራም ይጠለዋል፣ ኦሮሞም ይጠለዋል፣ ለምን ትግሬም ይጠለዋል? ለምን ነው ታውቃለህ? ኦሮሞ ስለሆነ። ለምንድን ነው የምትጠላው? ኦሮሞ ብያለሁ እኔ እሱን። እሺ አንድ ምሳሌ ልስጥህ። መጀመሪያ መልስልኝ፣ ይሄንን መጀመሪያ መልስልኝ። አንተ ትልቅ ማህበረሰብ እንዴት ቅማላም ትግሬ ትለኛለህ? ለምን? አንተ ቀጥታ የኦሮሞን ማህበረሰብ መስደብ አልፈለክም፣ በተዘዋዋሪ እንትናን መስደብ ነው የፈለከው። አብይ አህመድን መስደብ አንተ እንደፈለክ ነው እንዴ የምታስበው? ናውጣ አንተ እበት ግም የተግማማ በቀጥታ መሳደብ አልፈለክም ማለት እንዲህ ነውር እኮ ነው። ህዝብ እንደ ህዝብ አይሰደብ። እኔ አሁን አብይን የመጥላት አብይን የመተቸት መብት አለኝ። አንተ እንዴት ቅማላም ትግሬ ትለኛለህ? ትቧፍ ትግሬ ጠፍጥፎ የሰራህን ጠፍጥፎ የሰራ ሰውነ ከሰው ጋር እኩል ትቆጠራለህ ብሎ እንዲህ ምን ባለውለታችሁ ነው? ብብታ እንዴት እንደዛ ትለኛለህ? አብይን የመቃወም መብት እኮ አለኝ እኮ። ቅማላም ትግሬ እንዴት ትለኛለህ? ሰው ያደረገ ትግሬ አይደል? ብሔር ብሔረሰብ ምናምን ብሎ ሁላችሁም በቋንቋችሁ ተከባብራችሁና ቋንቋችሁን አውርታችሁ ምናምን እንደዚህ ብሎ ሰውነ ብሎ ምናምን ሰው አድርጎ አይደል? እንዴት ዛሬ ወደ እንስሳ ትቀየራለህ? ለምን ትሳደባለህ? ይህን ሰው ያደረገን ህዝብ። አንተ ኦሮሞ ነህ፣ አንተ አማራ ነህ፣ በብሔርህ ኩራ። እንደዛ አላረገህም ትግሬ? አንተ ስልጤ ነህ አላለህም? ጠፍጥፎ አልሰራህም? እንዴት ትሳደባለህ ትግሬ ብለህ? ነውር አይደል? እኔ አብይን የተቃወምኩት አብይን የሰደብኩት፣ አንተ ደብረ ጽዮንን መሳደብ እየቻልክ ቅማላም ትግሬ ትላለህ? ባለጌ ነው፣ እግዚአብሔርም ባለጌ ነው። ጅቦ ኦሮሞን ትፈራለህ፣ ኦሮሞን አትናገር ምናምን የምትሉኝ ሰዎች አላችሁ። ኦሮሞን በጣም ነው የምፈራው፣ እናቴ ትሙት። ኦሮሞን እፈራለሁ፣ አማራንም በጣም እፈራለሁ። አማራ ኦሮሞ ሲባል የሰፈር ጎረምሳ እኮ አይደለም፣ ህዝብ እኮ። እኔ እኮ አንድ ሰው እኮ ነው። እንዴት ነው ከህዝብ ጋር አልፈራም ጀግና ነኝ ምናምን የምባባለው? ያማችኋል። ጅቦ ኦሮሞ እንድነካ አትፈልግም፣ ትፈራለህ? አዎ እንዲህ በደንብ ድብና አድርጌ ነው የምፈራው። እንዴ እኔ እኮ ትግሬ እኮ ነኝ፣ እንዴት አልፈራ? ኦሮሞ ማለት የሰፈር ጎረምሳ ምናምን ወጠምሻ ይመስላል? እንዲ አማራ ማለት ወጠምሻ ይመስላል? አትፍራ ይለኛል፣ እኔ እፈራለሁ። ህዝብ እንደ ህዝብ እፈራለሁ። እኔ እኮ አንድ ሰው እኮ ነኝ፣ በሚሊዮን የሚቆጠር ህዝብ። እኔ ጀግና ነኝ ብሎ መታየትስ እንደው ሀራም አይደለም? አንተ ግን ዶክተር አብይ የተባልክ የገባው አንተ ብብታ ሜዳ ልጅ፣ ነውር ነው። እንዲህ አይባልም፣ እንዲህ አይባልም። እግዚአብሔር ቅማላም ትግሬ አላለኝ። ቅንቅና ጅቦዬ ወይዬ እኔ ፍቅር እንዴት ነው? ጠፋሽ? አቤት ጠፋክ? በሰላም ነው? ወላሂ አንቺ ጠፋሽ። አትደውይ። አይ ምን አንተ ቁጥሬን 7 ጊዜ ላኩልሽ። ጠፍቷት ይሆን ብዬ በየቀኑ ቁጥሬን ልክልሻል። እናሹ ጣፋ ራሱ መቼ ካረከኝ ሀቢቢ ቀልቢ ወላሂ አላ አህበክ ታርፍ ስማ፣ መጥቼ ሁላ በእግር በፈረስ ፈልገ ከዛብ ወላሂ እንታ ከዛብ እና ደህና ነህ? አልሐምዱሊላህ አልሐምዱሊላህ፣ ሁሉ ሰላም ሁሉ ሰላም። እቺ ልጅ እንዴት እንደምወዳት እና ሞዴል ምን ሆነ ልጅ እኮ ሞዴል ምን
ደግሞ ዛሬ እንዴት ነው? ከቤተሰቦች ጋር ፏ ብለሃል? ልጆቼ ናቸው ተዋወቂያቸው። ማሻአላ ቆንጆ ቆንጆ ልጆች አሉ። አንዱ አዳምነህ ይባላል። አዳምነህ ጅቦ። ያችኛይቱ ደግሞ ትርሃስ ጅቦ ትባላለች። ህፃኑ ጎይቶም ጅቦ ይባላል። አይ ማሻአላ። እናትየውሳ? የባለቤቴን ስምማ አልናገርም ነው። የሆነ ነገር ብታስገደግዱባት ቁርጥ። አንተ ትንሹ ልጅ እኔን ነው የሚመስለው፣ እኔን ነው የሚመስለው። ሴቷ እንኳን በእናቷ ነው የወጣችው፣ በእናቷ። ትዘቂያለሽ አንቺ። ቅድም ቅማላም ብለህ ትግሬ አላለኝም በእናትሽ። ተዋት እናደር በቃ። አንተ ልግባለት እንዴ ትንላስ ብሎ እንዴ በእናትሽ ፍቅር። እሺ በይ በቃ በኋላ አንቺ ጋር መለያየት አልፈልግም። አይ እኮ ችግር የለውም። ሰዓትን ተጠቀም፣ በኋላ እናወራለን። የማይሆነ እሺ በቃ ቆይ ውጪ አንቺ በይ እንዳይደብርሽ። አንቺ ፊት ማን ያልሳደብ ነው። አንቺ በጣም የምታምር ኦሮሞ ነች። አንድ ኦሮሞ ቅማላም ትግሬ ያለ ብያውን ብሳደብ አስባችሁታል? ይቺ ልጅ እኮ ነው ማጣት። ይቅርብኝ ይቅርብኝ ይቅርብኝ። እግዚአብሔር እጁን ይሰጠዋል። ይሄ በቀቀና እሺ እንዴት ነው ወንድሜ? እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነው? ምንድን የምታለቃቅስ? ኧረ እኔ አላለቃቀስኩም። አንዱ ሰደበኝ በእናትህ ቅማላም። ምን ብሎ ነው ሰደበ? ትግሬ ፈጣሪያችሁ መሆኑን ረስታችሁ እናንተ። ይህና ትግሬ ቅማላም አይደለም እንዴ? ግን እኮ ፈጣሪያችሁ እኮ ነው። እግዚአብሔርን ኔቨር ጌታን የፈጠራችሁ እኮ ብሔር ብሔረሰቦች ብሎ ፈጥሯችሁ በቋንቋቸው። አሁን በቋንቋ ይኮራለሁ በብሔር ይኮራለሁ እንድትል ያደረገ እኮ ትቤሌፍ የትግራይ ህዝብ እኮ ኔቨር። አንተ ወላሙ እኔ አንድ ነገር ልንገርህ አንተ ሰዋቅ። እኔ መለስ ዜናዊን ብቻ ነው የምወደው ነፃነቴን ስላወጀልኝ። ሌሎቻችሁ አዲሱ ጀኔሬሽን በጣም ቅማላሞች ናቸው። መለስ ያላደርገዋል። እስቲ በቋንቋችሁ ኩሩ አውሩ። በፊት እኮ ሰው በቋንቋ እኮ በቃ አፍሮ አንገቱን ደፍቶ ነበር የሚዞረው እኮ። እድሜ ለመልዬ ሳይሆን እድሜ ለትግራይ ህዝብ፣ እድሜ ለትግራይ ህዝብ። እናቴ ክልልን የፈጠሩት እነሱ አይደል? አሁን ክልል እያላችሁ የምትሳደቡበት ቋንቋ እያልክ የምትናገረው ተው። ትግራይ እኔ ስሜታዊ ሆኜ እኮ መሳደብ ይችላሉ እኮ፣ ግን ሼም ነው ሼም ነው። ህዝብ እንደ ህዝብ አይሰደብም። ይሄ ደብረ ጽዮንም ከልክሎኛል እናቴ። ህዝብ እንደ ህዝብ አይሰደብም። ህዝብ መንግስትን ታጣቂ ምናምን መሳደብ ትችላለህ። አሁን እኔ ደብረ ጽዮንን ብትሰድቡት ደንታ አይሰጠኝ እናቴ። እና አክቲቪስቶች ምናምን ቢሰደቡ ስም እየጠራ ነው እነ ጀዋር መሐመድ እነ ልደቱ እያለን ምናምን ብንሳደብ ችግር የለም። ግን እንደ ህዝብ አንተ ኦሮሞ አንተ ትግሬ እያሉ መሳደብ በጣም መስዋዕትነት ያስከፍላል። በጣም ችግር ነው። በተለይ ደግሞ አሁን ደግሞ ኦሮሞን መስደብ ትንሽ ጠንከር ይላል። እንዲህ ሰው ጃኒን አይቶ እንኳን አይማርም። ሰው ጃኒን አይቶ አይማርም። እኛ ሰሜናውያን ጃኒን አይተን ኦሮሞስ ግድ የለም ዳልቻን እያዩ ነው እንደፈለጉ የሚሰድቡን። ምክንያቱም እሱ ያው ቢሳደብም ቦዲጋርድ አለው፣ መንግስት የሚደግፈዋል፣ በጀት የሚበጀትለት። ሌላው ቢቀር አቡፋኖ ሰይድ እንኳን ትንሽ እንደው መማሪያ አይሆንም ለኛ። እንዲህ አሁን እኮ ነገሩ እኮ እየከፋ እኮ ነው። ግልጽ የሆነ የበላይና የበታችነት እኮ እየታየ እኮ ነው። ተው እንጂ እንደማመጥ እንጂ እና አትሳደቡ እባካችሁ። እሺ ወንድማችን ይሁን ይወጣል። ወንድማችን ይሁን አለ ወንድሜ። በተለይ ሰሜናውያን ጅቦ እንዴት ነው ወንድሜ? እንዴት ነው? አማን ነው ብራዘር? አለን እግዚአብሔር ሁሉ ሰላም ነው። ፊት ለፊቴ ጌታቸው ረዳ አለ። በካሜራው ላይ ብቻ ላሳየህ። ሻራት እናያለን። አትለኝም? የምሬ ነው። እስቲ እግዚአብሔርን በል
ስማ ላብራው እስቲ አብራውና ላናግረው ሪኮርድ አድርጋ እንዴ እዛ ጋር አብረው ሰዎች አሉ እሱ እዛ ነው መቀሌ ትርሃስ ገብረ ጻዲቅ የተባለችው ቤት ያከራየች ሴትዮ ብሬን እያለች የቤት ኪራይ ሳይከፍል እኮ ነው የጠፋው ከመቀሌ። ስማ ጅቦ እሱ እዛ ለትግራይ ህዝብ የሆነ አጀንዳ እየሰጠ የትግራይ ህዝብ እያባላ እሱ እዚህ የሳያት ደምሴን ቂጥ ያብላላላ ከሳያት ደምሴ ጋር ነው ያለው። አይተዋል ቪዲዮና አብይ አህመድ እኮ አስፈራርቶት ነው ለቅ ባለው ብሎት እናቴ ድንኩል እኮ ተናገረ ትናንት አልሰማሁም እንዴ ድንኩል የተናገረው ሰምቻለሁ አባይ እኮ በቃ ድንኩል ደግሞ ታውቃለህ ጀግና ነው መረጃ ምናምን አለ እንዴ ፉል ኢንፎርሜሽን እሱ ጋር ነው ያለው ይሄው እዚህ እሱ ከሳያት ደምሴ ጋር ቁጭ ብሏል ብራዘር ፉል ከሄን ያለው እሺ ቪዲዮውን አብረን በድብቅ ቪዲዮ ትንሽ ቆይቼ ፖስተዋለሁ ራሴ ላይ በቃ ፎሎ አድርጌ ያለው ናውጣ ቪዲዮውን አሁን ላክልኝ ወጥተህ አይ ብራዘር እሺ መቻል አዳልሽ ጌታቸው ረዳ አብይ አህመድ መጫወቻ እኮ ነው ያደረጋቸው። አብይ አህመድ እኮ ስንቱን ሰው ደመቀ መኮንን የሆነ ነገር ሲያደርግ ቪዲዮ ተይዞበት እናቴ እግዚአብሔርን ሌላ ደግሞ ማን ነበር ስሙ በእናታችሁ አንዳርጋችሁ አመለጠ። አንዳርጋችሁ ከፈለክ ፖስተዋል እና አንዳርጋችሁ ያ ቪዲዮ ከተፖስተብኝ ድምፅን ፖስተዋለሁ አሉ እግዚአብሔር አንዳርጋችሁ ለዛ ነው እየወጣ ታማኝ በየነ በጽሁፍ ነው ያስፈራሩት። ታማኝ በየነ ቪዲዮ ተይዞበታል። እግዚአብሔርን በቃ ያልያዙባቸው ጌታቸው ረዳ ጻድቃን እንኳን አልተያዘበት ግን ጌታቸው ለመኑት ነው አሉ እግሩ ላይ ወድቁ ምናምን ብዙ አብይ አህመድ በጣም ተንከሲስ የተረገመ እንትናም ታደሰ ወረደ እዚህም እዛም የሚያሽቀብጠው በዛች አርቲስት ክስ ከፍትባለሁ እቺ አይኗን አጠፋት ምናምን የተባለች ባልነበረች ክምክም ባለ ጋሪው እንደ ፈራሱ ቸበልጋመህ የምትለው ሴትዮ ማን ነበረች? ከእሷ አንድ ልጅ አለ። የእሷን ታሪክ ነው በኢቲቪ ዶክመንተሪ 3 ዶክመንተሪ ነው የምሰራባት። ስርዓት ያዝ። አብይ ማለት ክፉ ሰው ነው። እግዚአብሔርን ነው የምላችሁ የመጨረሻ የተረገመ ፍጥረት። በአብይ ዙሪያ ላይ የነበሩትን እንዳለ አሁን ደመቀ ዘውዱ ይሄ ምክትል የነበረው አወቃችሁ? ይሄ ምክትልነት የሚወደው ሁሌ ምክትል የሚሆን እሱ አሉ። ቪዲዮ ያውም የሆነ ዩቲዩበር ቪዲዮ ደርሶት አስፈራሩት ደህንነቶች። መቤቴ ቪዲዮ እኔ አይቼዋለሁ በስነ ስርዓት። ብዙ የአማራ ባለስልጣናቶችን የያዟቸው በዚህ ምክንያት በዚህ የሆነ ቦታ የሆነ ነገር ሲያደርጉ የሆነ ነገር ሲደራረጉ ምናምን ይያዝባቸዋል። ከዛ በቃ አፋቸውን ይቆልፋሉ። ህዝባቸው እየተጨፈጨፈ ዝም ብሎ አይናቸው ያያል። ሰብስቦ አብይ አህመድ ሀገር አስገባቸው። ሰብስቦ ቪዲዮ ቀረጻቸው። ይሄ ሸራተን ምንድነው? ሌላ ደግሞ የሆነ ሆቴል አለ አሉ። እሱ እግዚአብሔር አብይ አህመድ ሲወርድ የሚጠየቁ ሆቴሎች ብዙ ናቸው። ብዙ ሆቴሎች የሆቴሉ ባለቤት ካሜራ እንትን እያለ ምናምን ብዙ ነገር አለ። እኔ ጌታቸው በጣም ነው ያሳዘነ። አሁን ሀሜት ጀምሯል። በቃ ተራ ዩቲዩበሮች ቤት እየሄደ በቃ እንደዚህ ብሎ በትግል ላይ እያለን ደብረ ጽዮን መተኮስ አይችልም። ከዛ ተያይዘን የሆነ ገደል ውስጥ ገብተን ከገደሉ እንደወጣን የሆነች ትብለጽ ማዕረ የምትባል ሴትዮ ቤት ሄደን ቡና ጠጣን። ወይ ቡናቸው ሲጣፍጥ ምናምን እያለ ያወራል። ሂልተን ነው እልሌ ሆቴል አሉ የተወሰነ ቦታ እግዚአብሔር። ቆይ መንግስት 2 ሳምንት ምናምን ቀርቶታል። ጆከር እንዳለው አዲስ አበባ ተከባለች። ጆከር ትናንት ሲያወራ ሰምቻለሁ። አዲስ አበባ ተከባለች፣ ነፃ ይውጣኝ እንተያያለን። ጆከር ደግሞ ያውሽ እውነቱን ነው የሚያወራው። ጌታን ትናንት እዮዳቤት አዲስ አበባ ተከባለች ሲል ነበር። በቃ ተከባለች፣ ማንም እጅ ስጡ ሲል ነበር። የዛኔ ነፃ ስንወጣ እናያለን። ጠብቅ ያዳሉ ሰማል ማሪ ምልስር ይለው ተከባለች። በደመና ነው ጂዋ አንተም ትያዛለህ። እባክህ ብያዘው ደብረ ጽዮን ያወጣኛል። ደብረ ጽዮን እኮ ወይ የኔ ፍቅር እንዴት አደርክ? እንዴት አደርሽልኝ? እኔ ውድ ደህና ነህ? አለሁልሽ።
እንደምወድ ታውቃለህ። ከኔ አይበልጥም እባክሽ። ኖ ዌይ እኔ ለአንተ ማልሆን የለም። ሴቶች እንደዛ ስትሉ በጣም ነው የሚደብር። ለምን ከኔ በላይ ልትወዱኝ አትችሉ። በተለይ ቂጥ ያላችሁ ሴቶች እኔም ሲሪየስ እግዚአብሔርን እውነቴን እኮ ነው። ሰማ ጅቦ፣ አንተ ግን እኔን እኮ እንደሌላው ሴት እኮ ምንም ነገር እኮ ብለኸኝ አታውቅም። አድናቆት ሰጠኝ። እንደሽና አላየሁም። እኔ እኮ ሳላይ እኮ ማውራት አልችልም እኮ። ቪዲዮ አትከፍቺ፣ አቋምሽ አይታይም። እኔ ያየኋቸውን ሴቶች ነው አሁን እንከባበርን አይተሻታል። ቂጧ ጡቷ ምናምን ደስ የምትል ሴት በጣም ድምሰው ያ ግን ጅቦዬ እንዲሁ እንኳን ዝም ብለህ ገምተህ ራሱ ምንም ብለኸኝ አታውቅም። እንደምወድ ብቻ ግን ድምፅሽ ያምራል። ድምፅሽ ያምራል። ድምፅሽ ያምራል። እስቲ ገምተኝ። ቆንጆዬ ሴት ነው የምትመስለው። ቁመቴን ገምት እስቲ። ከለሬንም ገምተው። ቁመትሽ ከቁላይ ትንሽ ረዘም ብትይ በስመ አብ ምንድን ነው ያልኩት? ማለት ቁመት ወይ ነው እረፍ ጅቦረ ይቺ ሊሳዬ ብድህ ከበደኝ የሚል ግጥም አላት። ይችን ሳይሳሳታሉ እግዚአብሔር ዘባል ማሪ ማሊሽ ወላሂ አና አሰፍ ሰርኬ ሱልማን ነች። ሀሎ ሀያጅቦ ሰላም 700,000 انت افتح اسد ما ادري انا ما اعرف طق اسد ليش عشان يطلع يفوز منو هذا طق هديه منو انا ما اعرف يلا روح انا اكلمكم مالانا ما يصير في ناس وين ناس አይፈቱም። የመዳብ ልጆች እንዲህ ናቸው። ታሊ ጂቢ ሞያ አልሂን ምናምን እያሉ ይጮባል አሉ ሚውታር ልጅ አልሂን በቃ ኢንዶሚ ይላታል። ሚውተሽን አንሺ ማነሽ ሲያማምሩ ደግሞ እኮ እነዚህ የቤት ሰራተኞች ወጣች ታሊ አልሂን እናቷ እናዳው የቤት ሰራተኛ ሲበጠብጥ የሚውል ቤት እንደዚህ አይነት ያረብ ልጅ አንተ ምንድነው የማወራው? አንዳንዴ ሳት ያረገኛል። እሺ ነይ ገሪዋ ናይናሉ ሸገናው ገሪዋ ናይ አፈ ከችወ አሎ አሎ ليش نكتبه كشوة دخنه دانا أقول ريا هدنك لو ما هدنك ልጆች ኬምራሉ ለውማ ሁደነቅ አይሰማሽም? ያገው አይደለች እቺ እግዚአብሔርን እኔ አይደለም እኔ የጎጃም አገው ነኝ። ገባና የጎጃም አገው ኮንሽ አገውኛችን አገውኛ ዲጊዲማ ሰላማ ወትዬ ኑሮ ዲጊዲማ ይሄ አገው አይደለም። የሰቆጣው ነው የሰቆጣው ዳህናማ ነው። ዳህናማ አዎ ከፈ ከጭወ ሁደነቅ ለውማ ይላሉ እነሱ ናቸው። እሱ የሰቆጣዎች አገው ነው። ግን እኔ የጎጃም አገው ምድር የነ ዘመኔ ነሽ ማለት ነው አንቺ። የዘመኔ ዘመድ ዘመን አገው ነው እንዴ? ማሪ አታውቂም? አገው ነው ወጣኩ አገው ማለት አገው ነኝ እኔ አገው ምድር ጎጃም። እንጅባራ አታውቃትም? የት እንጅባራ? እንዲያ ሀገራችን ለማዋ ቅድም እኮ አሳካኝ። ትግሬ እኮ ነው ኢትዮጵያን የዛን ጠፍጥፎ ሰርቶክ እና አገው እንኳን ራሱ እውቅና የተሰጠው በትግሬ አይደል? ማሪ እንቁላሌ አሁን ገና ተጣላን። ጅቦ እና አገው የሚባል ልዩ ዞን የተሰጠው በትግራይ አይደል? ተይ እንጂ ማሪዋ። እኛውም ለቅማንትም እኮ ታግሏል እኮ ለቅባቴም ታግሏል እኮ። ቅማንት እኮ አገው ነው። ታዲያ ውለታ ቢሶች ናቸው። አንተ ተው አሁን አጎች ውለታ መልሰዋል። አጎች ጀግና ናቸው። አጎች ትግሬ እናቴ አይደለም ጅቦ። ታምቤን እኮ እስከ ታምቤን እስከ ኤሪትራ እኮ አገዋላ። ይሄን ታውቃለህ? አንድ እኮ ነው
ግን ለነጣነታችሁ ትግሬ እናቴል በተለይ የኢትዮጵያ ብሔር ብሔረሰቦች አው ክልል የተመሰረተውማ ትግሬ ከመጣ እኮ ነው። እና በአውራጃ ነበር የሚጠራው። ወረሟ አንተ በቋንቋህ ተማረ፣ በቋንቋህ እደግ፣ በቋንቋህ ተካለል ብሎ ትግሬ የሰራው አፋችሁን የምትከፍቱበት አሁን እኔ አማራ ነኝ እኔ ኦሮሞ ነኝ የምትሉት ትግሬ አይደል ነጣነታችሁን ያወጀላችሁ? ግን እናንተ ጌታ ኢየሱስ ክርስቶስ ወደ መሬት ወርዶ እነሆ ህዝቡን ሊያድን ሲል እስራኤላውያን ተነስተው ሰቀሉት እንደተባለው እኮ ነው ትግሬን ለመስቀልና ለመግደል የተነሳችሁ አይሁዳውያን ኢትዮጵያውያን። ነጭ ድሮም ፈጣሪ እንዲህ ነው። ግን መነሳቱን አሳየ ትግሬ ፈጣሪያችሁ ነው በእንትን ነው በምክንያት ነው። እነሆ ትግሬን ተጫፍ እስከ ጫፍ ለማንሳት ለመግደል ቆርጣችሁ ስትነሱ እሱ ግን ተነሳ፣ ትግሬ ግን ተነሳ። ይኸው አሁን የደረሰበት ደረሰ። ትግሬ ለብሔር ብሔረሰቦች የከፈለው መስዋዕትነት አሁን እንዲሁ አፋችሁን ሞልታችሁ አንተ ትግሬ ቆማጣ፣ አንተ ቅማላም ስትሉ ትንሽ አይዘገንናችሁ? ትንሽ አይደብራችሁም? ትንሽ የማይዛችሁ ተዋጥን ተሰለቀጥን ስማችን ተቀየረብን ስትሉ ስታላዝኑ ስታለቅሱ እንዲያልነበረ የትግሬ ጀግና ታጋይ ደርግን ደምስሶ ከመጣ በኋላ አንተ ኦሮሞ ነህ በኦሮሞነትህ ኩራ አንገትህን ቀና አድርግ አላለህምን? አላለህም? አንተ አማራ ነህ ይኸው ግዛትህ ብሎ አላስፋፋውም? አሁን ጎጃም ጎንደር አንባባል አንድ አማራ እንሁን እያላችሁ እሪ የምትሉትን ከዚህ በፊት ትግሬ መጥቶ አንድ አማራ ናችሁ አላላችሁምን? ዛሬ ግን የትግሬን ውጭት ሰባሪ ሆናችሁ የበላችሁበት ላይ አፋችሁ ላይ ቀዘናችሁ እንደ ጉማሬ ባፋችሁ በልታችሁ ባፋችሁ የምታሩ ዴነዝ ስልጤን እንደ ስልጤ አገር ነህ አላለም፣ ክልል ነህ አላለም፣ አንተ ጉራጌ ነህ አላለም። ወያኔ እኮ የዲሞክራሲ ጥግ ኢትዮጵያ ላይ እኮ አስፍኖ ነው ሄዱ። 7 አባወራ እንኳን ልዩ ዞን እየሰጠ መጥራት አልፈልግም የታገባቢ አሁን አንተ አፍ ኑሮ ትግሬን ትሳደባለህ፣ ትግሬን ባንዲያ ትላለህ። ተው እንከባበር። ደደብ እኔን ነው ደደብ የምትለው? አሁን አማራ ነኝ የምትለው አማራ ናችሁ ያለው ቀድሞ ማን ነው? መልሱልኝ። ትግሬ አይደል? ትግሬ አማራ የሚባል አለ ሲል መንግስቱ ምን ሲል ነበር? አማራ የሚባል ተራራ ነው እያለ አሁን ትግሬ ባመጣል ፕሮፓጋንዳ አይደል? እኛ አማራ ነን አንድ እንሁን እያላችሁ አማራዊነታችሁን እንዋደዳለን እንተቃቀፋለን የምትሉት ትግሬ ያመጣው እና ለትግሬ ክብር ተለለህ እኮ ፈጣሪህን እንዴት ትቃወማለህ? ፈጣሪህን እንዴት ትሳደባለህ? ለመቅጸፍት ነው የምትሆነው። ትቀጸፋለህ። ይህ እውነት እኮ ነው። በቃ ይህን ማሰብ አለብን። ይህንን ሪሰርቸር ማድረግ አለብን ነው በቃ። ይሄ ነው ትልቁ ነገር። እና አንዳንድ ሰዎች እየገባችሁ አትሳደቡ። ማሪው ማሪች በተለይ ትግሬን እንዲህ አትሳደቡ። ፋጡማ አንቺ ሲደውልልሽ አታነሽም? ኧረ ተይ ፋጦ፣ ኧረ በቂጥሽ አምላክ። አሎ ማሪዋ እንዴት ነሽ? እንዴት ነህ? አለሁልሽ። ምንድን ነው የምጠይቀኝ? አንቺ አማራ ነኝ ከማለትሽ በፊት ትግሬ አይደለ አማራ ናችሁ ያላችሁ? ማን ነው ትግሬ? እኔ አሁን ህዝብ አታሰድበኝ። ስደቢ። ፈጣሪሽን ተተሳደብሽ እጅሽን ታገኛለሽ። ፈጣሪውን የተሰደበ ሁሉ የእጁን ያገኛል። ይሰፋል። መቼም በዓለም አደባባይ እንግዲህ አማራ የሚባል ማንነት እና ደግሞ በየትኛውም በትላልቅ ዩኒቨርሲቲዎች ደግሞ የአማርኛ ትምህርት የሚሰጠው መቼም ትግርኛ በፊት ትግሬ የሆነ ብሔረሰብ አማርኛ ነው የሚያወራው ብለህ እንዳታስቀኝ። አይደለም ከዚህ በፊት አንቺ ኢትዮጵያዊ ነሽ እንጂ አማራ አልነበርሽም። አዲያምጪ ተይ አትባሽ። ልንገርህ የኔ አባቶችማ ማለት ነው ዘረኝነትን አላስተማሩም። የኔ አባቶች ሀገርን አንድ አድርገው ያቆዩ። ትርክትና ተረት ላዳምጥ እኮ አይደለም የገባሁት። የኔ አባቶች እንዲህ ብለው የኔ አያቶች እንዲህ ብለው። ከዚህ በፊት አማራው ኢትዮጵያዊ ነኝ እያለ ነበር የሚያስበው። ወያኔ ነው መጥቶ ኢትዮጵያ የሚባል ምንድን ነው እናንተ በብሔራችሁ በክልላችሁ መኩራት አለባችሁ ተብሎ አማራ የተደረግሽው አይደለ እንጂ አንቺ አማራ የተደረግሽው ኦሮሞስ ኢትዮጵያዊ ነን ቋንቋችን ምናምን ስል ስሙን እያስቀየሩት አልነበር?
ወረሞ ነህ። ራስህ የምታስተዳድረው ራስህ ነህ። መሬትህ ይሄ ለም መሬት ነው። ይሄ እንዲያለ ለእርሻ የሚሆን ሜዲያው እንዲያለ የኦሮሞ ነው ብለው እኛ እንዲሙ እንዲህ ወደ ተራራ ከለል አድርገው እሷ ላይ እንኳን ትንሽ ጥፋት አጥፍተዋል። ሰው እንዴት ነው ከፈጣሪው ጋር ግብ ግብ የሚገጥመው? ታው ትግሬ ፈጣሪያችሁ ነው። በተለይ እናንተ ኢትዮጵያውያን ወደዳችሁም ጠላችሁም አድኖሻል። አሁን ብሔሬ ብለሽ ደረትሽን ገልብጠሽ የምታወሪበትን ትግሬን ያመጣ። መጀመሪያማ ኢትዮጵያ የሚባል መንፈስ ነበረ። ተረኩሱላ ተደባልቀሽ ትኖሪ ነበረ። እየተቀጠቀጥሽ ምን እያልሽ ሳይስማማሽ ሁሉ ትርቢ ነበረ። አሁን ኦሮሞ ነህ ተባለ። ኦሮሞ ነህ፣ ቋንቋ አለህ፣ በቋንቋ ታወራለህ ምናምን ተባለ። ወኪያለ ስልጤው፣ ጉራጌው፣ ሽናሻው እንዲያለ ትግሬ ቁልቋል መስለዋል። ትግሬ ፈጣሪያችሁ። በተለይ እናንተ በብሔር የምታምሩ ትግሬ ፈጣሪ አይደለም ብላችሁ የምታምኑት ሆነ ብሔራችሁን መካድ ያለባችሁ መጀመሪያ ብሔራችሁን። አሁን የምትኮሩበትን የምትንጠባረሩበትን ብሔር ብሔረሰቦች መካድ ያለባችሁ። እንዲህ ጅኒው እንዴት ነህ? ምን እሺ ነው? ደግ ነው ወይ? አባቴ ወቢስ ነው ወይ? እና ትግሬን የማክበር ግዴታ አለባችሁ። የማድነቅ ክሬዳ አለባችሁ። እግዚአብሔርን እውነቴን ነው። አማራው እንኳን ቂም በቀል ይዞበታል። ተቀልድ ያለ እንዲ የኢትዮጵያ መግባቢያ ቋንቋ አማርኛ፣ ባህላችን አማራ ነክ አበላላችን። አላሁ አክበር አለ። ኩል ሸይ ባዴ ሰላ ተሰላት በኋላ እንገናኛለን። ማሰላማ ልስገድበት